በጉጉት ሲጠበቅ የነበረው ቪዲዮ ተፖስቷል። ተመልከቱ። ሩታ ደርሳለች። ምን እየተፈጠረ እንደሆነ አብረን እንመልከት። ቤት አለው ሚስት አለው ቤት አለው አይደለም እንጂ የት ነው? ስለዚህ ምን ይሁን? ቆይ ዳኒ ቆይ እና ቆይ እስኪ ስታስቡት ልጁ እንደዚህ የሆነ በጤናው ነው ይባላል? በጤናው ነው ይባላል ወይ? እስኪ እንድትነግሩኝ ነው የምፈልገው። እውነታውን መካድ የለባችሁም። ገባችሁ? እውነታውን መካድ የለባችሁም። አብርሃም የሆነ ነገር እንደሆነ ማለት ገባችሁ? ይሄ ነው እውነታው፣ ይሄ ነው። ሌላ ምንም የፈለጋችሁትን ነገር ብትሉ ማንንም ሰው ሊያምን አይችልም። አብርሃም እንደዚህ ከመቼ ወዲህ ነው እንደዚህ ሲሆን ያያችሁት? ከመቼ ወዲህ ነው ሶፋ ዘሎ እሷን እንደዚህ የሚጠመጠምባት? ምን ብታደርግለት ነው? ከዚህ በፊት እንደዚህ ሲሆን አይታችሁ ታውቃላችሁ? አብርሃም ከዚህ በፊት ለሷ እንደዚህ ሲንበረከክላት አይታችሁ ታውቃላችሁ? አይኖ ለፍቅር መበርከክ ያለ ነው፣ ግን በጭራሽ እንደዚህ ሲሆን አይተነው አናውቅም። ገባችሁ? አይተነው አናውቅም። ይሄ አዲስ ባህሪው ነው። ከተወሰነ ጊዜ ከተወሰነ ቀናት በፊት ያመጣው ባህሪ ነው። በቃ ይሄንን ነው ወደዳችሁም ጠላችሁም መዋጥ ያለባችሁ ነገር አብርሃም የሆነ ነገር እንደሆነ ነው። በቃ አለቀ። ልክ አይደለም። በምንም ይሁን በምንም አእምሮ ግን በትክክል እየሰራ አይደለም። ይህን ነገር ማሰብ አለባችሁ። እንዴ ተመልከቱት። እሷ ራሱ እህቱ ለራሱ ግራ ገብቷት ራሷን ያዘችው። ወንድሟ እንደዚህ ሲሆን እንዴት ያስጨንቃታል። ሁሉም ሰው ነው የሚያስጨንቀው። እንዴት አይጨነቁ እህት ወንድሞቹ? እንዴት አይጨነቁ? እንዲህ እኮ ልክ ስላልሆነ እኮ ነው። ሰውም እኮ ወዱ አይደለም የሚናገረው እኮ ወዱ አይደለም። ፋሚሊ እንዴ ምን ጉር ነው? ስላስጨነቀን ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን አብረሽኛ ሊመለስልን እንፈልጋለን። እንግዲህ ምን ይባላል? ከቤተሰቦቹ በላይ እኮ አንቺ ልታስቢለት አትችልም። ባይዘው አንቺ ልታስቢለት በዚህ ልክ አትችይም። ከቤተሰቦቹ አስበልጠሽ የምታስቢበት እርግጠኛ ሆኜ የምነግርሽ በዚህ ሰዓት ምክንያት የለሽም። እልክ ስለያዘሽ ይሄ ልጅ ወደ ራሱ እንዳይመለስ ካልፈለግሽ በስተቀር እንደዚህ የሚሆንበት ምንም አይነት ምክንያት ሊኖርሽ አይገባም ነበር። በቃ አብርሃም ፈልጊ ከሆነ ግዴታ ቤተሰቦቹንም መፈለግ አለብሽ። ቤተሰቦቹን ጠልጠሽ ደግሞ እሱን በምንም ታምር የራስሽ ልታረጊው አትችይም። ገባሽ? ለቤተሰቡ መጀመሪያ ክብር ሊኖርሽ ይገባል። እነሱን ስታከብሪ ነው እነሱም የሚያከብሩሽ። እነሱ በግልጽ መጣው እንደዚህ ሆኗል ሩታ ለተወሰነ ጊዜ እንደዚህ እኛ ጋር ይሁን ስላሉሽ ያውም እሺ ነበር ማለት የነበረብሽ። ምክንያቱም የምትፈልጊ ከሆነ ከነሱ ጋርም ጥሩ ግንኙነት ሊኖርሽ ይገባል። ቤተሰቡ ጋር ጥሩ ግንኙነት ሊኖርሽ ይገባል። ቤተሰቡ ጋር ካልተስማማሽ ከቤተሰቡ ጋር ከእናት ከአባቱ ከወንድም ከሁሉም ሰው ጋር ተጣልተሽ ግን እሱን የግል ያደርጋለሁ ማለት በጣም ስህተት ነው። ይሄ በጣም ትልቅ የሆነ ስህተት ነው። ከስህተትም በላይ ነው። ገባሽ አይደለ? ምክንያቱም አንድን ሰው ስትወጂው እስከሆነ ደካማ ጎኑም ድረስ መውደድ መቻል አለብሽ። በቃ ማፈልጊው ይሄ ከቤተሰብ ጋር እንኳን መገናኘት ባትፈልጊ እንኳን ከሱ ቤተሰብ ጋር ለሱ ስትይ ታደርጊዋለሽ፣ ትገናኛለሽ። ይህን ነገር እንኳን አንቺ እንደ ግዴታ ሳትቆጥረው ዝም ብለሽ ጭራሽ ከእህቱ ቤት ከገባበት ይዞ እንደዚህ ብድግ አድርጎ እንደመውጣት እቃ አይደለም እሱ። የምሬን እንደ እቃ ነው እየቆጠርሽው ያለሽ ሩታ። ግን ከኔ ጋር ነው የሚሆነው። እኔና እሱ እንግዲህ በጣም ጥሩ ጊዜና ሲጀመር ግን እንደው የምር ግን ደስ ይልሻል አብርሃም እንደዚህ ስለሆነ? የምር እንደው ሌላው እንኳን ቢቀር ሌሎቹ እንኳን ቢቀሩ ገባችሁ አይደለ? ሁሉም ሰው ቢቀር እዚህ ጋር ያለው ሩታ ግን የምር አብርሃም እንደዚህ ስለሆነ ደስተኛ ነሽ ወይ? ይሄ የኔ ጥያቄ ነው። ደስተኛ ነሽ ወይ? ምንድነው ደስታ የሚሰጥሽ አብርሃም እንደዚህ ስለሆነ? እንደዚህ ድንዝዝ ስላለ እንዴት ነው ሊያስደስትሽ የሚችለው? በዚህ ልክ እንደዚህ ራሱን እስከማያውቅ ድረስ እንደዚህ ሲሆን እንዴት ነው አንቺ ልትደሰት? ሰው እኮ የምር በትክክለኛው አእምሮ አሁን ይልሽ በትክክለኛው አእምሮ ቢያፈቅርሽና ቢወድሽ ነበር ደስ ሊልሽ የሚገባው። ግን እዚህ ጋር በቃ በትክክለኛው አእምሮ አይደለም እያሰበ ያለው ራሱ። ገባችሁ አይደል? የሆነ ነገር እንደሆነ ግልጽ ነው። በቃ ምንም አዲስ ነገር የለው። ግን እዚህ ጋር አንቺ የምርም ደስተኛ ነሽ ወይ በአብርሃም እንደዚህ መሆን? እንደዚህ ኮንፊደንስ አጥቶ እንደዚህ ሽምቅቅ ያለ ዝም ብሎ ፍዝዝ ድንግዝ ያለ ልጅ ይዞ መንቀሳቀስ እንደ እንትን አላቅም። ምኑ ነው የሚያስደስትሽ? ይሄ ነገር ነው የኔ ጥያቄ። የምሬን ነው። ይሄ ነገር የኔ ጥያቄ በጣም የሚደብር ነገርም ስለሆነ ገባችሁ አይደል? ምንም የሚያስደስት ነገር የለውም። ባላችሁ
እንደዛ እንትን ሲላችሁ የነበረው ለእናንተ ሲያስብ ወጦ ሲገባ ምናምን እያንዳንዱ ነገር እኮ እንትን ይልባችኋል፣ ማሰብ አለባችሁ። ገብቷችኋል አይደል? እንደዚህ ፍዝዝ ድንግዝ ያለ ከበፊቱ አብርሃም ከምታቂው ይሄ ወጣ ያለ ነው፣ አዲስ ባህሪ ነው እያሳይሻል። ስለዚህ ምንም ሊያስደስትሽም አይገባም ነበር ይሄ ሁኔታው። የምርም አንቺ አስጨንቆሽ አንቺ ነበርሽ አብርሃም የሆነ ነገር ሆኖብኛል፣ ስለዚህ የሆነ ነገር ማድረግ ካለብን እናድርግ ብለሽ መምጣት የነበረብሽ አንቺ ነሽ ነበርሽው፣ ሌላ ሰው አይደለም። ገባሽ? ቤተሰብ መምጣት አልነበረበትም፣ አንቺ ነበርሽ እንውሰደው ብለሽ የሆነ ይሄ ራሱን ሊያገኝበት ወደሚችልበት ቦታ እንውሰደው ብለሽ መጠየቅ የነበረብሽ አንቺ ነበርሽ። የምርም ለሱ የምታስቢ ቢሆን ነው ግን አይደለም። ይሄ አይደለም እውነታው፣ በዚህን ሰዓት ይሄ አይደለም እውነታው። የምሬ ነው ፋሚሊ። እንግዲህ ምን መለከተው ይሆናል። ለማንኛውም ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምቆያችሁልኝ ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ቀንም ሙሉ ስንጠብቀው የነበረው ቪዲዮ ነው የተፖስተው። እሱን አብረን ምን መለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። አብርሃም ወደ በፊት ማንነቱ ይመለሳል ብትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ሁሉንም አየዋለሁ፣ እመለከተዋለሁ። ሜንሽን አድርጌ ነው ቪዲዮን ፖስት ማድረገው። ይመለከቱታል፣ ያዩታል። ሁሉም ነው የሚያዩት፣ ሁሎችንም ነው ሜንሽን አድርጌ ፖስት ማድረገው። ፋሚሊ ሰብስክራይብ ማድረግ እንዳረሱ። ቀጥታ ወደ ቪዲዮ እናልፋለን። ማን ነግራችሁ ነው የመጣችሁት? ታረጉ ነው የመጣችሁት? ለማን ነግራችሁ ነው? ቆይ አሁን ያለው እህት ቤት ነው አይደለም ፋሚሊ እንዴ ናውጣ እኮ እያለች ነው እንዴ። ናውጣ እኮ ማለት አትችይም እኮ ሩታ፣ ናውጣ ማለት አትችይም እንዴ። ያለው እኮ የእህቱ ቤት ነው፣ ሌላ ሰው ቤት ላይ አይደለም ያለው፣ ቤተሰቦቹ ጋር ነው ያለው እኮ። ከቤተሰቦቹ ጋር ተቀምጦ እንዴት ነው ናውጣ ብለሽ ይዘሽ ልትወጪ የምትሞክሪው? ይሄ ልክ አይደለም። የምሬን ነው፣ ይሄ ልክ አይደለም። እሱን የምትፈልጊው ከሆነ እሱን የምትፈልጊው የምርም የልጅሽን አባት የምትፈልጊው ከሆነ በዚህ መልኩ አይደለም የምታናግሪ። የምሬን ነው። እህቱንና ወንድሙን በዚህ መልኩ አይደለም። አሁን ዲስሪስፔክት ነው እያደረግሽ ያለሽው፣ በሙሉ ዲስሪስፔክት ነው። ከዚህም በፊት ለነገሩ ሪስፔክት እያደረግሻቸው አልነበረም፣ አይተናል። ሪስፔክት ብታረጊያቸው ኑሮ እነሱ የሚሉሽን ነገር ታደርጊ ነበረ። ነገር ግን ልክ አይደለም። ቆይ እንዴ እህቱ ቤት ያለው አይደል እንዴ? አንተ እንዳትነግረኝ ነው። ስሚኝ፣ ይኸውልሽ አሁን እህቱ ቤት ያለው አይደል? ተረጋጋ። ነገራቶች እያበላሸን ምንም እያደረኩ ተመልከቱት። አብርሃምን ገባሽ? ቁልጭ ይላል አብርሃም ቁልጭ ይላል። ምንም የሚያውቀው ነገር የለም። ሁሉ በቃ ግራ እንደተጋባ ነው። እስካሁን ድረስ ግራ እንደተጋባ ነው እንጂ ከመቼ እኔ እኮ ግራ የሚገበኝ ፋሚሊ ከመቼ ወዲህ ነው እንደዚህ ሊሆን የቻለው ይህ ልጅ? በቃ በጣም እኮ ግራ ነው የሚያጋባው ፋሚሊ፣ የምሬን ግራ ነው የሚያጋባው። ምክንያቱም እየሆነ ያለው ልክ አይደለም ማለት ልክ አይደለም። ሰው እኮ ወዶ አይደለም እኮ ሲናገር የነበረው ነገር ወዶ አይደለም። በቃ ከአብርሃም ሁኔታ አንጻር ነው እንደዚህ ሲባል የነበረው። ገባችሁ አይደል ፋሚሊ? እና እሱም አሁን ስቲል ነው ምንም እንደማያውቅ አይነት ሰው ነው እየሆነ ያለው። ግራ በመጋባት ስሜት ውስጥ ምን እያደረጉ ይሆን ምናምን ነገር አይነት ጭዌ ነው። በቃ አእምሮ ውስጥ እንደዚህ አይነት ነገር የሚመጣም ይመስለኛል አንዳንድ ጊዜ። እዲ ቤት አለው ሚስት አለው ቤት አለው አይደለም እዲ የት ነው? ስለዚህ ምን ይሆን? ቆይ ተረጋጋ። ዳኒ ቆይ እና ቆይ እስኪ ስታስቡት ልጁ እንደዚህ የሆነ በጤናው ነው ይባላል ወይስ እንድትነግሩኝ ነው የምፈልገው። እውነታውን መካድ የለባችሁም። ገባችሁ? እውነታውን መካድ የለባችሁም። አብርሃም የሆነ ነገር እንደሆነ ማለት ገባችሁ? ይሄ ነው እውነታው፣ ይሄ ነው። ሌላ ምንም የፈለጋችሁትን ነገር ብትሉ ማንም ሰው ሊያምን አይችልም። አብርሃም እንደዚህ ከመቼ ወዲህ ነው እንደዚህ ሲሆን ያያችሁት? ከመቼ ወዲህ ነው ሶፋ ዘድሎ እሷን እንደዚህ የሚጠመጠምባት? ምን ብታደርግለት ነው? ከዚህ በፊት እንደዚህ ሲሆን አይታችሁ ታውቃላችሁ? አብርሃም ከዚህ በፊት ለሷ እንደዚህ ሲንበረከክላት አይታችሁ ታውቃላችሁ? አይኖ ለፍቅር መበርከክ ያለ ነው፣ ግን በጭራሽ እንደዚህ ሲሆን አይተነው አናውቅም። ገባችሁ? አይተነው አናውቅም። ይሄ አዲስ ባህሪው ነው። ከተወሰነ ጊዜ ከተወሰነ ቀናት በፊት ያመጣው ባህሪ ነው። በቃ ይሄንን ነው ወደዳችሁም ጠላችሁም መዋጥ ያለባችሁ ነገር አብርሃም የሆነ ነገር እንደሆነ ነው። በቃ አለቀ። ልክ አይደለም። በምንም ይሁን በምንም አእምሮ ግን በትክክል እየሰራ አይደለም። ይህን ነገር ማወቅ ማሰብ አለባችሁ። እንዴ ተመልከቱት። እሷ ራሱ እህቱን ለራሱ ግራ ገብቶት ራሷን ያዘችው። ወንድሟ እንደዚህ ሲሆን እንዴት ያስጨንቃታል። ሁሉም ሰው ነው የሚያስጨንቀው። እንዴ እንዴት አይጨነቁ እህት ወንድሞቹ? እንዴት አይጨነቁ?
እንዴ እኮ ልክ ስላልሆነ እኮ ነው። ሰውም እኮ ወዶ አይደለም የሚናገረው እኮ ወዶ አይደለም ፋሚሊ እንዴ ምን ጉር ነው? መረም እየሰማሽን ከሆነ አብርሽኛ ትላንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ በራሱ ኮንፊደንስ ያለው ልጅ ነው፣ በራሱ የሚንቀሳቀስ ነው። አሁን ኤፍሬም ና ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋልሽ፣ አንቺ ናት ስትዩ እንዴት እንደዚህ ነበሩ የአብርሃም ነው እያልኩሽ። ይሄንን እውነቱን እሷ ታውቃለች፣ እውነቱን እሷ ታውቃለች። ምንም ማካባድን በሉት ምንም በሉት ራሳቸው ነው የምታውቁ። ግን እውነቱን በደንብ ግጥም አድርጋ ሩታ ታውቃለች። ገባችሁ? አብርሃም እንደዚህ አይነት ሰው እንዳልሆነ በደንብ ታውቃለች። አብርሃም ምን አይነት ሰው እንደሆነ ታውቃለች። በቃ በዚህ ልክ እንደዚህ ሊሆንላት እንደማይችል ታውቃለች። አሁን እኮ ልጁ እኮ እንግዲህ ልጅ ከእናቱ ጋር ተነጣጥሎ ቆይቶ ምናምን ነገር ልክ እናቱን ሲያት በቃ ሂዶ ጥምጥም እንደሚል አይነት ሰው ነው እየሆነ ያለው። እንደ ሕፃን ልጅ ነው እየሆነ ያለው። ይሄ ልጅ እንደዚህ ሆኖ አያውቅም። ጭራሽ መኪናም ነርቶ ማያውቅም እየተባለ ነው። ገባችሁ አይደል? መኪና እንግዲህ ኮንፊደንስ ምን ያክል ኮንፊደንስ ቢያጣ ነው እንደዚህ ሊሆን የቻለው? ይሄ ነገር በደንብ ሊታሰብበት የሚገባ ነገር ነው። በቃ ወደዳችሁም ጠላችሁም የሆነ ነገር እንደሆነ እሷም ስለምታውቅ ገባችሁ? የሆነ ነገር እንደሆነ በደንብ ታውቃለች እሷ ራሱ። ምክንያቱም እንግዲህ ከሷ በላይ ማን ሊያውቅ ይችላል? በዚህ ሰዓት ከሷ በላይ ማንም ሊያውቅ አይችልም እንዲህ እንደሆነ። ገባችሁ አይደል? ስለዚህ ልትከራከረም ደግሞ አትችልም። አብርሃም እንደ በፊቱ ነው ብላም ደግሞ ልትናገር አትችልም። ምክንያቱም መዋሸት ነው የሚሆንባት፣ መቅጠፍ ነው መዋሸት ነው የሚሆንባት። ሌላ ምንም አዲስ ነገር የለውም። እቺ ልጅ እንደዛ ብላ መናገር የምር የሚታየውን ነገር እንደ መካድ ነው፣ እንደ መካድ ነው የሚቆጠረው። እና ያንን ነገር ደግሞ ማድረግ አትፈልግም። ተረዳችሁ? ማድረግ አትፈልግም። እሺ ያ ነገር ደግሞ ለኛ ላይምሯችን ሰላም፣ እኛ ወንድሞቹ ነን አይደለም ቤተሰቦቹ ነን። ለኛ ላይምሯችን ሰላም ስላልሰጠን ይሄ አንዳንድ ጊዜ ምን አለ መሰላችሁ፣ አንቺ እኮ ነገ ከኛ ጋር አብረሽ መሆን ብትፈልጊ ራሱ ከኛ ጋር ነው የምትቀጥዩ፣ ከኛ ጋር ነው የምትኖሪ። ስለዚህ የአብረሽ ጤንነት ስላስጨነቀን ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን፣ አብረሽኛ ሊመለስልን እንፈልጋለን ነው። እንግዲህ ምን ይባላል? ከቤተሰቦቹ በላይ እኮ አንቺ ልታስቢለት አትችልም። ባይዘው አንቺ ልታስቢለት በዚህ ልክ አትችይም። ከቤተሰቦቹ አስበልጠሽ የምታስቢበት እርግጠኛ ሆኜ የምነግርሽ በዚህ ሰዓት ምክንያት የለሽም። እልክ ስለያዘሽ በቃ እልክ ስለያዘሽ ይሄ ልጅ ወደ ራሱ እንዳይመለስ ካልፈለግሽ በስተቀር እንደዚህ የሚሆንበት ምንም አይነት ምክንያት ሊኖርሽ አይገባም ነበረ። በቃ አብርሃም ፈልጊ ከሆነ ግዴታ ቤተሰቦቹንም መፈለግ አለብሽ። ቤተሰቦቹን ጠልጠሽ ደግሞ እሱን በምንም ታምር የራስሽ ልታረጊው አትችይም። ገባሽ? ለቤተሰቡ መጀመሪያ ክብር ሊኖርሽ ይገባል። እነሱን ስታከብሪ ነው እነሱም የሚያከብሩሽ። እነሱ በግልጽ መጣው እንደዚህ ሆኗል ሩታ ለተወሰነ ጊዜ እንደዚህ የኛ ጋር ይሁን ስላሉሽ ያውም እሺ ነበር ማለት የነበረብሽ። ምክንያቱም የምትፈልጊ ከሆነ ከነሱ ጋርም ጥሩ ግንኙነት ሊኖርሽ ይገባል። ቤተሰቡ ጋር ጥሩ ግንኙነት ሊኖርሽ ይገባል። ቤተሰቡ ጋር ካልተስማማሽ ከቤተሰቡ ጋር ከእናት ከአባቱ ከወንድም ከሁሉም ሰው ጋር ተጣልተሽ ግን እሱን የግል ያደርጋለሁ ማለት በጣም ስህተት ነው። ይሄ በጣም ትልቅ የሆነ ስህተት ነው። ከስህተትም በላይ ነው። ገባሽ አይደለ? ምክንያቱም አንድን ሰው ስትወጂው እስከሆነ ደካማ ጎኑም ድረስ መውደድ መቻል አለብሽ። በቃ ማፈልጊው ይሄ ከቤተሰብ ጋር እንኳን መገናኘት ባትፈልጊ እንኳን ከሱ ቤተሰብ ጋር ለሱ ስትይ ታደርጊዋለሽ፣ ትገናኛለሽ። ይህን ነገር እንኳን አንቺ እንደ ግዴታ ሳትቆጥሪው ዝም ብለሽ ጭራሽ ከእህቱ ቤት ከገባበት ይዞ እንደዚህ ብድግ አድርጎ እንደመውጣን እቃ አይደለም እሱ። የምሬን እንደ እቃ ነው እየቆጠርሽው ያለሽ ሩታ። ስሚ ሶስት ቀን እዚህ እንዲቆይ ማንም ሰው ይሁን አብርሽ ነው አንተ ለእንዴ የምታዘው ለምንድነው ልጁ እናንተ የምታዘው? በኋላ ትከፍሉበታላችሁ። እሺ በምንም ታምር የራስሽ ልታረጊው አትችይም ልጅ ሩታ፣ በምንም ታምር ማለት ገባሽ? እሱን ወደሽ ቤተሰቡን ጠልተሽ ልክ አይደለም። በቃ በጥቅሉ ልክ አይደለም። ገባችሁ? ከእህቱ ቤት እጁን ይዛ መውጣት ማለት ልክ አይደለም። በምንም ታምር ልክ ሊሆን አይችልም። በምንም አንግልዩት ልክ ሊሆን አይችልም ይሄ ነገር። ገባችሁ አይደለ? ይሄ ብቻ የአብርሃምና የሩታ መለያ ምክንያት ብቻ ሊሆን ይችላል። በቃ እንደዚህ ስላደረገች ብቻ ሌላው ቢቀር እንኳን ገባችሁ አይደለ? ምክንያቱም ቤተሰቦቹን ማክበር ስለነበረባት እሱ ራሱን እንዳልሆነ ስለምታውቅ እንደፈለገች ታረጓለች። ገባችሁ? ከሷ ትእዛዝ አይወጣም፣ ከኤፍሬም ትእዛዝ አይወጣም። ሌሎቹን ግን ሊያዳምጣቸው አይፈልግም አብርሃም በዚህ ሰዓት። ምንም ማድረግ አይቻልም። ሰው እንግዲህ ዛሬው ቪዲዮ ይመስል ነበር። እናንተን ኮሜንት ላይ ሀሳብ አስተያየታችሁን መስማት ፈልጋለሁ።
እስቲ ላይክ እያረጋችሁ ቪዲዮ ለብዙ ሰው እንዲደርስ አድርጉት። እኔን ሰብስክራይብ በማድረግ ወንድማችሁ አድርጉኝ። የዛሬው ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ባይ